አሰላሙ አለይኩም ወረህመቱላሂ ወበረካቱ። አህለን ሳህለን ሀባይብ እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ እኔ በጣም ደህና ነኝ። ዛሬም ሀባይ በአዲስ ቪዲዮ መጥቼላችኋለሁ። በእንደዚህ አይነት ፏተክ ባለቤት መጥቻለሁ። እንደተለመደው ያው ትዕዛዝ ነበረኝ ወደ ወጃጅ ደመቃ ትላንትና ድርሼ መጥቻለሁ ማለት ነው። እንግዲህ እንደምትመለከቱት የቤት እቃም ነበር፣ ወለል ነበር፣ የኩሽና እቃ ነበር፣ ሜትር ከ20 የአልጋ ፍራሽ ነበር። እንግዲህ የአልጋ መልበሻም ነበር፣ የአልጋ እንትን ማለት ነው። የአልጋ ልብስም ነበር፣ ምንጣፍ አለ፣ 4 አይነት መጋረጃዎች ነበሩ በትዕዛዝ ያሰራኋቸው ማለት ነው። እና ያው በእንደዚህ መልኩ እነዚህ ቤት የነበሩ ናቸው። ሌላ ደግሞ ሱቅ ላይም ደግሞ እንትን 6 የፍራሽ ጨርቅ እና 18 የትራስ ጨርቅ እንዲሁም ፍራሽ፣ ትራሶች፣ ስጋጃ፣ የተለያዩ ሱፍራዎች፣ ሲኒ ምናምን ሁሉ ነገር አዘገጃጅቼ ጉዞ ወደ ወጃጅ ደመቃ ትላንትና ያው አድርሼ መጥቻለሁ። ትላንትና እሁድ ማለት ነው። እና በእንደዚህ መልኩ ይሄ አንደኛው ሳይሆን ያው ሁለተኛው ነው ማለቴ ያው በአንደኛ ደረጃ ያለው የትራስ ያልጋው ፍራሽ ያው እንግዲህ ኳሊቲ ከሆነ እስከ 20 ሺህም 18 ሺህም እንደዛ ይጠራሉ። ግን ይሄ መካከለኛው ነው። እኔ 9 ሺህ ብር ነው የገዛሁት። ግን ማሻአላ ተባረከለ። ይሄ ራሱ ጥንካሬ ይሄን አላላችሁ ወላሂ በጣም ነው እና እንትን የሚለው ያኔ ራህ ይሰጣል፣ ሙርታ ይሰጣል ማለት ነው። እና በእንደዚህ መልኩ እቃዬን ጭኜ በባጃጅ ሁሉም እቃ አስገብቻለሁ። ፍራሹንም ትራሶቹንም ደካየውም እንግዲህ ደካይም አለ፣ 4 ደካይ አለ፣ 5 ቤቢ ያለው የጨርቁ ማለት ነው የቤት መፈረሻው። በእንደዚህ መልኩ እንግዲህ ያው ጉዞ ጀመርኩ። እንግዲህ በቆሼ በኩል ነው የሄድነው ማለት ነው። ሀቂያ መንገዱ ትንሽ ቦታ ወንዙ አካባቢ አድካሚ ነበርና እቃው በጣም ከብዶት ይሁን ባጃጁ ማድሪ ሰራሃና መንገዱ በጣም አስጠሊታም ነበር ለትንሽ ቦታ ማለት ነው። ብቻ ወሊላሂ አልሐምድ እንግዲህ በሰላም ደርሰን ፈረሸን ተመልሰናል ማለት ነውና አሁን እንግዲህ የት ነው የደረስነው መሰላችሁ? ይሄ ሆስፒታል ይገነባበታል የተባለ ቦታ ማለት ነው፣ የቆሼ ሆስፒታል እና በዚህ በኩል ነው የሚገባው ወደ ጃርደመቃን በደንብ እንድታዩት አስቼ ነው የቀረጽኩት ማለት ነው። እንግዲህ ብዙዎቻችን ያው ደስ ይለናል ሀገራችን አረንጓዴው ስናይ ሀገራችን መንገዱ ምኑ ስናይ ያው ስደት ላይ ስንወጣም ደስ ስለሚለን እንግዲህ ፈታ እንድትሉበት ብዬ ያው ቀርጬዋለሁ ማለት ነው። እና እኔ መንገድ ሲሄድ በነገራችን ላይ መቅረጽ ደስ ይለኛል። ብዙም አላበዛሁትም፣ ያው ቀጨብ አድርጌ ነው የቀረጽኩት ማለት ነው። እና በዚህ መልኩ ያው በዛኛው በፊት ለፊት ባለው መንገድ እንታጠፋለን ማለት ነው። እንደምትመለከቱ ያው በዛኛው በመጀመሪያው በኩልም አለ፣ ብዙም አያሳልፍም ለባጃጅ ማለት ነው። ለዛ ነው በዚህ በኩል ገባን ማለት ነው። በመጨረሻው በኩል እንግዲህ ሜዳው ማሻላ በጣም ደስ ይላል፣ ስፋት አለው በሉ እና ይሄ ድንጋይ እኔ እስከማውቀው ቆይቷል ብቻ እንትን ከተቀመጠ ማለት ነው። እንግዲህ አላህ ይርዳቸው ኢንሻአላህ በቅርብ ይሰራል ብዬ ተስፋ አደርጋለሁ። ደስ ይላል ቦታው ማለት ነው። አህያችሁት ይሄ ልትቀመጡበት በአብዛኛው ሰዓት እኔ የማየው ከብት እንትን ሲሉ ሲያግዱበት፣ እንደገና አሁንም ፍየሎች፣ ግመሎች ምናምን እና እዚህ ጋር ደግሞ ውሃው ነው። ውሃው እንደምትመለከቱት በቃ ደረስን። ከዛ ፈራሽኩ ማለት ነው። ወለሉን በእንደዚህ መልኩ አነጠፍኩኝ። እንደምትመለከቱት ቤቱ ስክክ ብሎ ተርፎ 23 ሜትር ወለል ነበር የወሰድኩት። ለጓዳ ራሱ አንጥፈናል ማለት ነው። ያው ጓዳ አልቀረጽኩትም እንጂ ጓዳው ራሱ ያው እንትን ተርፏል፣ እንደውም የተወሰነ ማለት ነው። ጓዳውም ሳሎኑም ማሻአላህ ልክክ ነው ያለው። በእንደዚህ መልኩ አያችሁት ማሻአላህ ደስ ሲል ወላሂ በጣም ነው የሚያምረውና እናቲቱ ወላሂ የተመኘው ደረሰልኝ። ሌላ ቦታ አይቼ እንደዚህ ተመኝቼ ነበር ለኔ ቢሆንስ ብዬ ምናምን ብለው በጣም ተደስተዋል ወላሂ። ይሄኛው ስጋጃ 3 በ4 ነው፣ ቁመት 3 ሜትር፣ ጎን ደግሞ 4 ሜትር ነው። ከእንትኑ ከፈርሻ ወይም ደግሞ ከማጥለቂያው ልክ ነው የሆነው ማለት ነው። ትንሽ ብቻ ጎደለው እንጂ ከዛ ምንጣፉን አነጠፍኩት ብሉ ብላክ
ምንጣፍ 2 በ4 ምንጣፍ ነው። በነገራችን ላይ ከጨርቁም ከምንጣፉም ከመጋረጃውም ከቀለሙም ሁሉም ያው ይሳሳባሉ ማለት ነው። ትንሽ ማች ማች ይሆናሉ። ለቤቱ ድምቅ አድርገውታል። እዚህ ጋር ፍራሹ ወደ ጓዳ እያስገቡት ነበር እና እንደምትመለከቱት እንዴት አያችሁት? ማሻላ አያምርም? እናቲቱ ወላሂ የልጅቷ እናት በጣም ነው እንትን ያላት ማለት ነው፣ ደስ ያላት እና በጣም ድዋ እያረገች ነበር ለልጆቿም ለኔም እና በእንደዚህ መልኩ ፏ አድርጌላቸው እንግዲህ ተመልሻለሁ። እዚህ ጋር ደግሞ ደርዘን ብርጭቆ ነበር፣ ሲኒ እስከነረከቦቱ እስከነማጨሻው፣ የሳር ሶፍራ ነበር፣ 2 ፌርሙዞች፣ የምግብ ሶፍራ፣ 3 ደግሞ ሰርቪሶች ነበሩ እና በቃ በእንደዚህ መልኩ እናታቸው ፎ አድርጓል። ወላሂ አላህ ጀዛቸው ይክፈል። እኔ ከምንም በላይ እናትን ማስደሰት በጣም ነው የሚያስደስተኝ ማለት ነው። እና መጋረጃው 3 ናቸው በተመሳሳይ ከለር ማለት ነው። በሜትር ከ50 ሜትር ከ50 ነው የተሰራው። አንዱ ለጓዳ፣ አንዱ ደግሞ ለሳሎን መግቢያ፣ አንዱ ለመስኮት ማለት ነው። ሌላ ደግሞ አንድ ደግሞ ተጨማሪ አለ። እሱ የልጅቷ የራሷ ነው። እና ያው እንግዲህ ያው መጋረጃውም ገጣጥመናል። ሁሉ ነገር ወላሂ ያኔ ሁሉ ነገር ጨርሰን ነው የመጣሁት ማለት ነው። ሰዎቹ መላጀዛቸው ይክፈላቸው ተባብረውኛል። እንግዲህ ፍራሽን በማንጠፍ ምናምን ሁሉ ነገር ማለት ነው። እና እንግዲህ በዚህ መልኩ አንጥፈናል ቤቱን ማለት ነው። ውሽራይኩም እንዴት አያችሁት? ላይክ ሼር እያደረጋችሁ አበረታቱን ቪዲዮዬ። ኢንሻአላህ ሌላ አስተያየትም ካላችሁ ጠለብም ካላችሁ ማውራት ትችላላችሁ። ስልክ ያስቀምጣለሁ። ቻው